ዛሬም ነግራችሁ ሰውዬ ዶክተርም ነው፣ ኢንጂነርም ነው፣ መነኩሴም ነው፣ የእስር ቤት ኃላፊም ነው፣ የኮሌጅ አስተማሪም ነው። ይሁላ ነገር ግን የሚያደርገው አንድ ትምህርት ሳይማር። ከዚህ ሰውዬ ደግሞ በጣም ያስገረመኝና ያዝናናኝ ታሪክ ዶክተር ሆኖ ገብቶ አንድ ሆስፒታል ውስጥ ያለምንም የሕክምና እውቀት 16 ሰዎችን ሰርጀሪ ሰርቷል። ግን 16ቱንም ሰርጀሪ ሲሰራ ያለምንም የሕክምና እውቀት መጽሐፍ በማንበብ ብቻ ነበር፣ የሰርጀሪ መጽሐፍ በማንበብ ማለት ነው። ይህ ታሪክ ያስገረማቸውም የሆሊውድ አክተሮች አዝናኝ ግሬት ኢምፖስተር የተባለ ፊልም ሰርተውበታል። በዛሬው ቪዲዮአችን ይህ ሰውዬ እንዴት ሳይማር 16ቶችን ሰርጀሪ እንደሰራና እንዴትስ መነኩሴ እንደነበር በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ጋበዝኳችሁ። እንዲሁም ሰዎች የምሰራው ስራ የሚመቻችሁ ከሆነ ቪዲዮዋን ላይክ ማድረግ ለእናንተ ቀላል ነው፣ ለኔ ግን ያው ዩቲዩብ ቪዲዮ ለብሰው እንድልከው ስለሚረዳኝ ቪዲዮዋን ላይክ፣ ቻናሏን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ በአክብሮት እጠይቃችኋለሁ። በቀጥታ ወደ ታሪካችን ሄድ። ታሪካችን የሚጀምረው እንደ ፈረንጆቹ አቆጣጠር 1921 ዓመተ ምህረት ነው። በአሜሪካ ማሳቹሴትስ ክፍለ ሀገር ነው። ስሙ ፈርዲናንዶ ዋልዶ ዴማራ ይባላል። ፈርዲናንድ ገና በልጅነቱ ጀምሮ ከሰዎች ለየት ያለ ተስጦ ነበር። ፎቶግራፍ ሚሞሪ የሚባል ማለት ነው። አንድ መጽሐፍ ወይም ሰነድ አንድ ጊዜ ካነበበ በቀላሉ የማስታወስና የመደጋገም ልዩ ችሎታ ነበር። ነገር ግን ትምህርት ቤት ተቀምጦ መማር አይወድም ነበር። ትምህርት ቤት ቁጭ ብሎ ተማር ከምትሉት ይልቅ ሰፈር ላይ ቁጭ ማለት ያዘወትር ነበር። ትምህርት ቤት ገብቶ መማር በጭራሽ አይወድም ነበር። ፈርዲናንድ ገና በ16 ዓመቱ ከቤተሰቦቹ ቤት በመጥፋት ወደ አንድ ካቶሊክ ገዳም ገባ። እዛም ገዳም ውስጥ ለጥቂት ዓመታት መነኩሴ ለመሆን ሲማር ቆየ። ፈርዲናንድ ግን ነገሮችን መጀመር እንጂ መጨረስ አያውቅም። ቶሎ የመሰላቸት ባህሪ ያለው ይሄ የምንኩስና ትምህርት ሲሰለቸው የመነኩሴ ምስክር ወረቀትነት ሰርቆ ከገዳሙ አመለጠ። በመቀጠልም እንደ ፈረንጆቹ አቆጣጠር 1941 ዓመተ ምህረት የአሜሪካ ጦር ሰራዊትን ዩኤስኤ አርሚን ተቀላቀለ። ነገር ግን በወታደራዊ ህይወት ውስጥ ያለው ጥብቅ መመሪያ አልተመቸውም ነበር። ሁሌ ወታደሮች የሚያደርጉት እንቅስቃሴ ያ ነገር ለፈርዲናንድ አልተመቸው ነበር እና ያ የሰረቀውን የመነኩሴነት ሰነድ በመጠቀም አንቶኒ ማርቲን የሚል አዲስ ማንነት ፈጥሮ ከዛ የሰራዊት ካምፕ አመለጠ። የአሜሪካም የወታደር ቡድን ፈርዲናንድን ማፈላለግ ጀመረ። ይህ ፈርዲናንድ ግን ምን አደረገ መሰላችሁ? ልብሱን አውልቆ እና የኪስ ቦርሳውን ወንዝ ዳርቻ ላይ ጥሎ ራሴን አጠፋው የሚል የሐሰት ማስታወሻ ጽፎ ባህር ዳርቻው ላይ አስቀምጦ ጠፋ። የአሜሪካ የወታደሮች ኃይል ሲፈልጉት ከቆዩ በኋላ ይህንን ማስታወሻና የኪስ ቦርሳ ካገኙ በኋላ ሰውየው ሙቷል ብለው እሱን መፈለጋቸውን አቁመው መዝገቡን ዘጉት። ፈርዲናንድ የሁላ ነገር ከተከሰተ ከጥቂት ዓመታት በኋላ ዶክተር ጆሴፍ ሲአር ከተባለ እውነተኛ የካናዳ ሐኪም ጋር ተዋወቀ። ዶክተር ጆሴፍ የተባለ ሰውዬ ታዋቂ የቀዶ ሕክምና ሐኪም ነው። ይሄ ዶክተር ጆሴፍ አሜሪካ ውስጥ የመታወቂያና የሕክምና ፍቃድ ወረቀቶችን ለማስተካከል እርዳታ ይፈልግ ነበር። ያው እሱ የሚሰራው ካናዳ ስለነበር ማለት ነው። ይሄ ፈርዲናንድ ደግሞ ዶክተር ጆሴፍ ስለዚህ ስለመታወቂያውና ስለ ሰነዱ ሙሉ ነገር ስለነገረው እኔ ጉዳዩን እጨርስልሃለሁ ብሎ ሰነዶችን ከዶክተሩ እጅ ተቀበለ። የሚገርማችሁ ግን ሰነዶችን ለዶክተሩ ከመመለስ ይልቅ ፈርዲናንድ የሕክምና ባጁ ላይ ያለውን ፎቶግራፍ ቀይሮ የራሱን ፎቶግራፍ ለጠፈው። ከዛ ሙሉ ነገሩ ያ የሕክምና ዶክመንት ፈርዲናንድ ዶክተር እንደሆነ የሚያመለክት ዶክመንት ሆነ ማለት ነው። ሰነዱ ላይ የሚለው ዶክተር ጆሴፍ ነው፣ ግን ፈርዲናንድ ፎቶን ብቻ በመቀየር የሕክምና ሰነዱን ሙሉ በሙሉ ለራሱ መጠቀም ጀመረ። እንደ ፈረንጆቹ አቆጣጠር 1951 ዓመተ ምህረት የኮሪያ ጦርነት በከፍተኛ ሁኔታ እየጋለ በነበረበት ወቅት የካናዳ የባህር ኃይሎች የጦር ሐኪም መቅጠር እንደሚፈልጉ ማስታወቂያ ወጡ። ፈርዲናንድም ከዶክተር ጆሴፍ በሰረቀው ሰነድ አማካኝነት እዚህ የድርጅት ማስታወቂያ ላይ አፕላይ ያደረገ። የባህር ኃይል አዛዦቹ ፈርዲናንድ አፕላይ ያደረገውን ሰነዶችን ሲያዩ እጅግ በጣም ተደነቁ። ምክንያቱም ሰነዱ ሰውየው እጅግ ብቁ የሕክምና ባለሙያ እንደሆነ የሚያሳዩ ነበር። ዶክተር ጆሴፍ ከዚህ በፊት ብዙ የተለያዩ ቀዶ ጥገናዎችን ሰርቶ በሳካ ሁኔታ ያጠናቀቀ ጎበዝ ዶክተር ነው። ያው እነሱ ሙሉ መረጃ ትክክል መስሏቸው ነበር። አዛዦቹም ያንን ሰነድ ከተመለከቱ በኋላ ፈርዲናንድን ቀጠሩት። እናም ፈርዲናንድ በኤችኤምኤስ ሃዩጊ በተባለች አደገኛ የካናዳ የጦር መርከብ ላይ
ዋና የቀዶ ሕክምና ሐኪም ሆኖ ተሾመ። አስቡት፣ ሰውየው በህይወት ዘመኑ ምንም አይነት የሕክምና ዕውቀት የለውም ወይም ኮሌጅ ገብቶ አልተማረም። የሕክምና ትምህርት ባለፈበት ራሱ አላለፈም ነበር። ግን በሰው ዶክሜንት እዚህ መርከብ ውስጥ ዋና የቀዶ ሕክምና ዶክተር ኃላፊ ሆኖ ተሾሟል። እንግዲህ ካሁን በኋላ የሚያደርገው ነገር በጣም የሚያዝናናል። እቺ ፈርዲናንድ ያለችበት መርከብ ወደ ኢዚያ ጉዞ ስታደርግ ፈርዲናንድ ክፍል ውስጥ ተቀምጦ ሌሊቱን ሙሉ የሕክምና መጻሕፍትና የታዋቂ ሐኪሞች ሰርጀሪ አሰራር እያጠና ነበር። ግን እድል ቀንቶትም መርከቧ ውስጥ ብዙም አይነት የተጎዱ ሰዎች አይመጡም ነበር። ራስ ምታት ምናምን የተለያዩ ትናንሽ ጉዳቶች ነበሩ። እነዚህ የሚመጡትንም ታካሚዎች ማስታገሻዎችን፣ ፔንሲሊን፣ አንቲባዮቲክሶችን እየወጋ ይሸኛቸዋል። እሱ ራሱ እነዚህም ባይሰራ የተለያዩ ነርሶች ስላሉ በዛ መርከብ ውስጥ እነሱ ነበር የሚያክሟቸው። እሱ ከበርበድ ያሉ ቀዶ ሕክምናዎች ሲመጡ ብቻ ነበር የሚፈለገው። መርከቧ ውስጥ ያሉ ወታደሮች ዶክተር ጆሴፍ እጅግ አዛኝና አዋቂ ሐኪም ነው እያሉ ያሞግሱት ነበር። ችግሩ ግን እውነተኛ ድራማ የጀመረው መርከቧ በኮሪያ ባህር ዳርቻ አቅራቢያ በምትገኝ የጦር ቀጠና ላይ በደረሰችበት ወቅት ነበር። በአንድ አስፈሪና ጨለማ ምሽት በደቡብ ኮሪያ አማጽያንና በጠላት መካከል ከባድ ውጊያ ተካሄደ። በዚህ ውጊያ ምክንያት በከባድ ጥይትና በቦምብ ፍንጥርጣሪ የተመቱ 16 የቆሰሉ ወታደሮች በትንሽዬ ጀልባ ተጉዘው ወደ ፈርዲናንድ መርከብ ሕክምና ለማግኘት መጡ። የነዚህ ወታደሮች ሁኔታ እጅግ አስፈሪ ነበር። አንዳንዶቹ ደረታቸው በጥይት ተበስቷል፣ ሌሎቹ ደግሞ እግራቸውና እጃቸው የቦምብ ፍንጥርጣሪ ብረት ገብቶባቸዋል። የመርከቧ ነርሶችና ረዳቶች በድንጋጤ ወደ ፈርዲናንድ ክፍል እየሮጡ መጥተው ዶክተር አስቸኳይ ቀዶ ሕክምና ካላደረግንላቸው ወታደሮቹ አሁኑኑ ይሞታሉ አሉት። ፈርዲናንድ በህይወቱ ሰፌድ እንኳን ሰፍቶ አያውቅም፣ እንኳን ሰው ማለት ነው። ግን ወዲያውኑ ምን አደረገ መሰላችሁ? ረዳት ነርሶቹን ወታደሮቹን አዘጋጇቸው፣ እኔ ሕክምና ክፍሌ ገብቼ እቃዎችን አዘጋጃለሁ ብሎ ክፍል ውስጥ ገብቶ በሩን ዘጋው። ክፍሉን ከዘጋ በኋላ ወዲያውኑ ቤዚክ ሰርጀሪ ቴክኒክስ የሚል መጽሐፍ አውጥቶ በደረት ላይ የሚደረግና በእግር አካባቢ የሚደረጉ ቀዶ ሕክምና ጥይት አወጣጥና የደም ስር አሰራርን በ3 ደቂቃ ውስጥ በፍጥነት አነበባቸው። ያው ልጁ ከልጅነቱ ጀምሮ አንድ መጽሐፍ ካነበበ የማስታወስ ችሎታ ስለነበረው ፈርዲናንድ አንዴ ያንን የሰርጀሪ መጽሐፍ አንብቦ በሙሉ አቅምና በራስ መተማመን ወደ ቀዶ ሕክምና ክፍሉ ገባ። ለሰዓታት ያህል ያለ እረፍት ቀዶ ሕክምና ሲሰራ አመሸ። የአንዱን ወታደር ደረት ቀዶ ከልቡ አቅራቢያ የነበረችውን ጥይት በጥንቃቄ አወጣ። በየተራ የሁሉንም እያወጣ ቁስሎቹን ሰፋ። 16ቱንም ወታደሮች ፈርዲናንድ ቀዶ ሕክምና አርጎ ጨረሰ። ያን ቀዶ ሕክምና ካረገ በኋላ ምሽት ስለነበር ፈርዲናንድ ወደ ክፍሉ ገብቶ አረፈ። ወታደሮቹም ለሰዓታት ሳይነቁ ቆዩ። ወታደሮቹ በህይወት ይኖሩ ይሙትም ሳይታወቅ ምሽቱ ነጋ። ምሽቱ እንደነጋ ግን 16ቱም ሰዎች በታምር ባይመስል መልኩ ህይወታቸው አውቃለሁ ግን እችላለሁ እኔ ሁሌም እችላለሁ። እኔ እንደውም ሞራል ነው የሆነኝ። እውነት ማረፍ የሚገባኝ ልጅ መውደቅ አልነበረብኝም። ግን ስለ በጣም የሚደነቅ ሰው ነው። ግን የፈርዲናንድ ትክክለኛ ፎቶ ይህንን ይመስላል። ታሪኩ ትንሽ የድሮ ስለሆነ ፎቶዎችን ለማግኘት ተቸግሬ ነው። ይሄ ተአምራዊ ቀዶ ሕክምና በካናዳ የባህር ኃይል ዘንድ ትልቅ መነጋገሪያ የሆነ የካናዳ ጋዜጠኞች ስለ ዶክተር ጆሴፍ ወይም ስለ ፈርዲናንድ ማለት ነው ተአምራዊ ቀዶ ጥገና እያሉ በትላልቅ መጽሔትና በጋዜጣ ላይ ፎቶን አተማወጡት። ችግሩ ግን ተመልካቾች ታሪኩ የተበላሸው እዚህ ጋር ነው። ጋዜጣው ላይ ፎቶ በወጣበት ሰዓት ማለት ነው። በካናዳ የምትኖረው የእውነተኛው የዶክተር ጆሴፍ እናት ጠዋት ላይ ጋዜጣ ስታነብ ልጇ በኮሪያ ጦርነት ላይ ቀዶ ሕክምና ሰርቶ ወታደሮችን እንዳዳነ የሚገልጽ ጽሑፍ ከፈርዲናንድ ፎቶ ጋር አየች። እናቲቱ በጣም ደነገጠች። ምክንያቱም እሷ ያንን ጋዜጣ ስታነብ ልጇ እቤት ውስጥ ቁጭ ብሎ ቁርስ እየበላ ነበር። ይሄ በጋዜጣ ላይ ያለው ሰው ማን ነው ብላ ለፖሊስ ደወለች። የካናዳ የባህር ኃይሎችም ነገሩን ሲመረምሩ ሐኪማቸው ሙሉ በሙሉ ሐሰተኛ እንደሆነ አወቁ። ነገር ግን አዛዦቹ በጣም ተጨነቁ። ምክንያቱም ያለምንም ትምህርት አንድን ሰው ሐኪም አድርጎ ሾምን ብለው ይፋ ቢያወጡ መላው ዓለም ይወቅሳቸው ነበር። በተጨማሪም ፈርዲናንድ የወታደሮችን ሕይወት ስላዳነ ምንም አይነት ክስ ሳይመሰርቱበት በሚስጥር ከሀገር አባረሩት። ፈርዲናንድ ከተባረረ በኋላ ይህንን ስራውን አላቆመም። በቴክሳስ ሀገር በሚገኝ ከፍተኛ ጥበቃ
የሚደረግለት እስር ቤት ውስጥ የእስር ቤት የበላይ ጠባቂ ሆኖ ተቀጠረ። በእስር ቤት ውስጥ ያሉትን ወንጀለኞችን ማሻሻያ ፕሮግራም በማውጣት የእስር ቤቱን ሕግ ሙሉ በሙሉ ለወጠው። እስረኞቹ ከፍተኛ ነፃነት እንዲኖራቸው አደረገላቸው ማለት ነው፣ እሱ ባወጣላቸው ሕግ ማለት ነው። ግን ብዙም ሳይቆይ እዚህ እስር ቤት ውስጥ እያለ ትክክለኛ ማንነቱ ታወቀበት። ማንነቱም እንደታወቀ ወዲያውኑ በቁጥጥር ስር ውሎ እስር ቤት ገባ። ግን የሚገርማችሁ ማንነቱ ከታወቀ በኋላ እስረኞቹ ሳይቀር እባካችሁ ይህን ሰው አታስወጡብን፣ እሱ አሪፍ ሰው ነው ብለው ለመኑለት። ምክንያቱም ለነሱ በጣም ነፃነት ሰጥቷቸው ነበር። የፈርዲናንድ ታሪክም መላውን ዓለም ማነጋገር ጀመረ። ይሄ ታሪክ በዓለም ዙሪያ ሲታወቅ ታሪኩ በጣም ያስገረማቸው የሆሊውድ አክተሮች እንደ ፈረንጆቹ አቆጣጠር 1961 ዓመተ ምህረት ዘ ግሬት ኢምፖስተር በሚል ርዕስ ትልቅ ፊልም ተሰራበት። የኮሜዲ አይነት ፊልም ማለት ነው። ይሄ እንደውም ቪዲዮ ላይ ማየት ትችላላችሁ የተሰራውን ፊልም። ታዋቂው ተዋናይ ቶኒ ክሪስት የፈርዲናንድን ገጸ ባህሪ ተጫውቶ እዚህ ፊልም ላይ ሰርቷል። ፈርዲናንድ ግን ይሄ ሁላ ስራ እየሰራ በነበረበት ሰዓት እንደ ፈረንጆች አቆጣጠር 1982 ዓመተ ምህረት በሚያሳዝን ሁኔታ ከዚህ ዓለም በሞት ተለየ። እሱ ያደረጋቸው ነገሮች ህገወጥ ቢሆንም እነዚህ ነገሮች ግን የሚሰራው በፍጹም ለገንዘብ ሳይሆን ለዝናና ሰዎችን ለመርዳት ካለው ፍላጎት አንጻር ነበር። የሚገርም አስደናቂ አጭበርባሪ እንኳን ለማለት ይከብዳል። ውድ ተመልካቾች የዛሬው ታሪካችን ይህን ይመስል ነበር። እናንተ በፈርዲናንድ ቦታ ብትሆኑ ያለምንም ትምህርት የቀዶ ሕክምና ለመስራት ተደፍሩ ነበር? በኮሜንት ላይ ሐሳባችሁን አጋሩኝ እስቲ። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳይረሳ። እንዲሁም በየጊዜው እንደዚህ አይነት እውነተኛ ታሪኮች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው በሌላ አሪፍና አስገራሚ እውነተኛ ታሪክ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ የኔ ውድ ቤተሰቦች። ቻው ቻው ቻው።